በዛሬው ቪዲዮአችን ዩቲዩብ ላይ ስኬታማ ለመሆን የዩቲዩብ ሲኦ ከተናገረው የተወሰኑትን አስሩትን ዛሬ ነግራችኋለሁ። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዩቲዩብ ስኬታማ ለመሆን ከፈለጋችሁ እነዚህን አስሩን ነገሮች የግድ ተግባራዊ ማድረግ አለባችሁ። ይህን የተናገረው የዩቲዩብ ሲኦ ነው። እያንዳንዱን ነገር ደግሞ እኔ ዝርዝር አድርጌ ነግራችኋለሁ። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ የመጀመሪያው ራሳችሁን ሁኑ። ይሄ ምን ማለት ነው? ራሳችሁን ስትሆኑ ራሳችሁን ሆናችሁ ዩቲዩብ ላይ ስትመጡ ስኬታማ የመሆን ቻንሳችሁ ይጨምራል። እንዲሁም ራሳችሁን ሆናችሁ ቪዲዮ ስትሰሩ የተለያዩ ነገር ስታደርጉ በጣም መልካም ይሆናል ማለት ነው። ግን ራሳችሁን ሆናችሁ ካልመጣችሁ አስመሳይ ነው የምትሆኑት። አስመሳይ ስትሆኑ ደግሞ የሆነ ጊዜ ብሬክ አድርጋችሁ መውጣታችሁ አይቀርም። ስለዚህ ራሳችሁን ሆናችሁ ዩቲዩብ ላይ መስራት አለባችሁ። ሁለተኛው ነገር ደግሞ ፎከስ ኦን ኳሊቲ። ይህ ማለት ምን ማለት ነው? አሪፍ ካሜራ ግዙ፣ ጥሩ ባክግራውንድ ይኖራችሁ ማለት አይደለም። ግን ፎከስ ኦን ኳሊቲ ሲባል ኳሊቲያችሁን ጠብቁ። የኮንተንት ኳሊቲያችሁ ከፍተኛ መሆን አለበት ለማለት ፈልጎ ነው። ኮንተንታችሁ ኳሊቲው በጨመረ ቁጥር የእናንተ የመታየት አቅማችሁ እየጨመረ ይመጣል። ስለዚህ ኮንተንት ኳሊቲያችሁ ላይ በጣም ከፍተኛ የሆነ ኳሊቲ መኖር አለበት ነው። ሶስተኛው ነገር ደግሞ ቢልዲንግ ዩር ትረስት፣ እምነት መገንባት አለባችሁ። በሰብስክራይበራችሁ በሚያያችሁ ሰው ላይ በጣም ትረስት ወይም እምነት ሊኖራችሁ ይገባል። ትክክለኛ ለሰው የሚጠቅም ቫልዩ ነገር ይዛችሁ ከመጣችሁ ሰው ያምናችኋል። ከዚህ ሰብስክራይበርም ያደርጋችኋል፣ እስከ መጨረሻውም ያያችኋል ማለት ነው። እንደምታውቁት ዩቲዩብ ከመጨረሻው ድረስ ቪዲዮአችሁ ካልታየ ምንም ማድረግ አይቻልም። ለሌሎች ሰዎች ሊልክላችሁም አይችልም። አራተኛው ነገር ደግሞ ፓወር ኦፍ ስቶሪቴሊንግ። ስቶሪቴሊንጋችሁ ላይ በጣም ፎከስ አድርጉ። ስቶሪቴሊንግ ማለት ቀጥሎ የሚመጣው ታሪክ ስትናገሩ ሊሆን ይችላል፣ ቪዲዮ ስትሰሩ ሊሆን ይችላል። ተከታታይ መሆን አለበት። ስቶሪቴሊንግ መሆን አለበት ማለት አንዱን እዚህ አንዱን እዛ አንዱን እዚህ ስታረጉ ለእናንተም ጥሩ አይመጣም። የሚከታተላችሁም የሚያያችሁም ሰው እናንተን ሊረዳችሁ አይችልም። ስለዚህ ስቶሪቴሊንግ ላይ በጣም መስራት አለባችሁ። ከምንም በላይ ስቶሪቴሊንግ ላይ ስትሰሩ እናንተ ተከታታይ ስታረጉ ቪዲዮአችሁ ላይ በደንብ እናንተን ይከታተላችኋል ማለት ነው። ያ ሰብስክራይበራችሁ በደንብ እናንተን ይከታተላችኋል ማለት ነው እስከ መጨረሻው። ስለዚህ ስቶሪ ቴሊንግ ላይ በጣም ትኩረት ማድረግ አለባችሁ። አምስተኛው ነገር ደግሞ ስቴይ ኮንሲስታንሲ መሆን አለባችሁ። ይሄ ሁላችንም ጋር ያለ ችግር። በጣም ኮንሲስታንሲ ለመሆን በጣም እንቸገራለን። ግን ኮንሲስታንሲ መሆን አማራጭ የሌለን ነገር ነው። በሳምንት አንድ ምትለቁ ከሆነ በሳምንት አንድ፣ በሳምንት ሁለት ምትለቁ ከሆነ ሁለት፣ ሾርት የሚጨምሩ ከሆነ እንደዚህ። መጀመሪያ በጀመራችሁበት መንገድ እስከ መጨረሻው መሄድ አለባችሁ። ራሳችሁን ታስተምራላችሁ በዛው ውስጥ ማለት ነው። እንደገና ራሳችሁን ለማስተማርም ሆነ የትኛውንም በደንብ ሰክሰስፉል ለመሆን ስቶሪቴሊንግ ኮንሲስታንሲ ግድ ነው። በጣም ኮንሲስታንሲ በጣም አስፈላጊ ነገር ነው ማለት። በዛሬው ቪዲዮአችን አምስቱን አይተናል። አምስቱን ደግሞ በቀጣይ ቪዲዮ ይዤላችሁ እመጣለሁ። የቪዲዮ ሊንክ ዲስክሪፕሽን ላይ አለ። ሄዳችሁ ነክታችሁ ማየት ትችላላችሁ። ፒስ